እና በሌፍት ቬንትሪኩላር መካከል ያለው ሴሚሉናር ቫልቭ አኦርቲክ ቫልቭ ይባላል። አኦርቲክ ቫልቭ በፕሉመናሪ አርተሪ እና በራይት ቬንትሪክል መካከል ያለው ቫልቭ ደግሞ ሴሚሉናር ቫልቭ ነው እንደነገርኳችሁ። ፕሉመናሪ ሴሚሉናር ቫልቭ ይባላል። እንግዲህ ሌፍት አትሪየም ይሄን ነው የሚመስለው። ትንሽ ጡንቻው ከዚህኛው ከቬንትሪክል ጋር ሲነጻጸር ቀጠን ያለ ጡንቻ ያለው ነው። እነዚህ ቬኖች ናቸው። 4 ፕሉመናሪ ቬኖች አሉ። ከሳምባ ወደ ልብ ደም የሚመልሱ ማለት ነው። ኦክሲጂኔትድ የሆነ ደም ወይም ደግሞ በኦክሲጂን የበለጸገ ደም ከሳምባ ወደ ልብ የሚመልሱ 4 ቬኖች አሉ። እነዚህ ቬኖች ወይም ደግሞ ደም መልስ የሚባሉት ማለት ነው። እነዚህ 4 ቬን 4 ቬንስ ፕሉመናሪ ቬን አሉ። ከተለያየ የሰውነታችን ክፍሎች በዚህ በኩል በዚህ አማካኝነት በፕሉመናሪ አርተሪ አማካኝነት ወደ ሳምባ የሄደውንና በኦክሲጅን በልጽጎ እንደገና ተመልሶ ወደ ሌፍት አትሪየም የሚመልሱ 4 ቬኖች ናቸው ማለት ነው። ራይት አትሪየም ይህን ይመስላል። እነዚህ ቬና ካቫ፣ ኢንፌሪየር ቬና ካቫ እና ሱፔሪየር ቬና ካቫ ከተለያዩ የሰውነታችን ክፍሎች አገልግሎት ላይ የዋለ ደምን ወደ ልብ የሚመልስ ዋና የደም ስሮች ደግሞ እነዚህ ቬና ካቫ ወይም ደግሞ ደም መልስ ሁለቱ ናቸው። ከላይኛው የሰውነታችን ክፍል የሚያመጣው ይሄ ሱፔሪየር ቬና ካቫ ይባላል። ከተለያዩ የሰውነታችን ክፍሎች ከታች ወደ ላይ ወደ ልብ የሚያመጣው ደግሞ ኢንፌሪየር ቬና ካቫ ይባላል ማለት ነው። ይሄ ፕሉመናሪ አርተሪ ከተለያዩ የሰውነታችን ክፍሎች አገልግሎት ላይ የዋለ ካርቦን ዳይኦክሳይድ እና ደምን ወደ ልብ ይዞ ከመጣ በኋላ ከራይት ቬንትሪክል ወደ ሳምባ የሚወስደው ደግሞ ይሄ ፕሉመናሪ አርተሪ